ያ ኤርሚያስ ለገሰ የሚጸየፈው ያ የሪፖርተሩ አማራ አረጋዊ ክቡር ሚኒስተር ጋዜጣ ጽሑፍ ሁሌ የሚወርፈው የቀድሞ ጠቅላይ ሚኒስተር ታምራት ላይኔ ጥርስ የነከሰበት እነ ጋዜጠኛ ተመስገን ደሳለኝን እስር ቤት ሄዶለው ሚሊዮን ኢህአዴግ ካድሬዎችን ያፈራው ቅንጅትን ብትንትኑን ያወጣው ከህወሓት ጋር የተፋጠጠ ብአዴንን የጠረነፈ ደኢህዴንን ብአዴንን ኦህዴድን በአምሳሉ ጠፍጥፎ የሰራው ሰው አቶ በረከት ስምዖን ወደ ጨዋታው የተመለሱ ይመስላሉ። ያ የሁለት ምርጫዎች ወግ ብሎ የኢህአዴግን ኩነኔ ወደ ጽድቅ ካባ ያለበሰው የኩነኔዎች ሁሉ እጁ አለበት ተብሎ የሚወቀሰው ተስፋዬ ገብረአብን ነፍሱን ያሳተው ከአቶ መለስ ዜናዊ በመቀጠል ወሳኝ የሚባለው ሰው ግንባሩ የማይፈታው የአንባቢው ሰውዬ የአፍሪካ ቀንድና ሰሞነኛ ኢትዮጵያና ኤርትራን ሰጣ ገባ በደንብ አድርገው አንብቦታል። የቀድሞ የኢህአዴግና ብአዴን አባል የነበሩት አቶ በረከት ስምዖን የኮሚኒኬሽን ሚኒስቴር የኢህአዴግ ሁለተኛ ሰው አቶ በረከት ስምዖን አሜሪካን መሰረት ላደረገው ኢትዮ ሪቪው ድረ ገጽ ስለ ኢትዮጵያና ኤርትራ ህገደፍ ብዙም ብለዋል። አቶ በረከት ስምዖን የኢትዮጵያና ኤርትራ ጦርነት አይቀሬ ነው ብለውታል። የሁለቱ ወገኖች የጦር መሳሪያ ማከማቸት፣ ወታደራዊ ዝግጅትን እየተመለከትን ነው፣ ፕሮፓጋንዳውም ተጧጡፏል ብለዋል። አቶ በረከት ስምዖን ጦርነቱ ከተነሳ አስመራ ገብቶ ብቻ አይቆምም ይላሉ። ኤርትራን በብዙ የሚያከስር ኤርትራን ዋጋ አስከፍሎ የሚጠናቀቅ ነው ሲሉም ተናግረዋል። ጦርነቱ ከተጀመረ አስመራ ደርሶ አይመለስም። ኤርትራ የምትቀጥለው ለዩክሬን እንደቀረበላት ምርጫ መሬት በመለወጥ ነው። በልውውጡ ኢትዮጵያ አሰብን ትወስዳለች። አቶ በረከት ስምዖን ልዩ ትንታኔ ላስቃኛችሁ። ጂኒው ከጠርሙሱ ወጥቷል የሚለው የፕሮፌሰር ብርሃኑ ንግግር ከጠርሙሱ የወጣው ጂን ቦዘኔው ነው። ቦዘኔ ለውጥ አምጥቶ አያውቅም። መልስ በመመለስ በምርጫ 97 የተወገዙት አቶ በረከት ስምዖን እርሳቸውን አስመልክቶ አንድ መግባቢያ አለ። የሚጠሏቸውም የሚወዷቸውም ፖለቲከኞች ይስማሙባቸዋል፣ ያደንቋቸዋል። ከ1993 ዓመተ ምህረት ህወሓት ውስጥ የተከሰተውን ክፍፍል አስመልክቶ በብቃት የተወጡት ሰው ከወቅቱ ጠቅላይ ሚኒስትር መለስ ዜናዊ ጎን የቆሙት ሆነው የሚመሰከርላቸው ኢህአዴግ ውስጥ ዋና ሰው ሆነው የሚታዩት ከዛ ጊዜ ጀምሮም ነበር። ሐሳባቸውን አደራጅተው በመናገርና የፓርቲው ርዕዮተ ዓለም ፖሊስን በመተንተን ከሌሎቹ ባለስልጣናት ጎልተው የሚወጡ መሆናቸው ይነገርላቸዋል። አቶ በረከት ስምዖን ኢሳያስን በተመለከተ ይህንን ይላሉ። አቶ ኢሳያስ በዓለም ላይ ካሉ እንዲወገዱ ቀጠሮ ከተያዘላቸው መሪዎች መሆናቸው እንዴት የህወሓት አመራሮች እንደሳቱት ለአቶ በረከት ግራ ነው ብለውታል። ዓለም በቃህ ከተባለ መሪ ጋር መወዳጀት ሌላ ሸምቀቆ በራስ ላይ ማጥለቅ ነው ይላሉ። ከሁሉም አቅጣጫ የተዘጋ መሆን የለብንም፣ መተንፈሻ ያስፈልገናል የሚል የህወሓት ሰዎች ምጽዋን ለመጠቀም አማራጭ እንዳላቸው የሚናገሩት የዓለም መከበብ ሲያስቡ ወደ ባሰው ዓለም አቀፍ ጫና ውስጥም ገብተዋል ሲሉ አቶ በረከት ስምዖን አስታውቀዋል። የጋዛ ጉዳይ ያነሱት አቶ በረከት ጋዛ የባህር መተንፈሻ ቢኖራትም እስራኤል ካልፈቀደች መጠቀም አትችልም። አሁን ባለው ሁኔታ የኢትዮጵያ መንግስት ሳይፈቅድ በምጽዋ ወይም በሌላ ወደብ መጠቀም እጅግ አስገራሚ እንደሆነ ገልጸዋል። በዋናነት ያነሱት ግን ኢሳያስ ሲወገዱ ሁሉም አብሮ እንደሚያከትም አስቦ መንቀሳቀስ ብልሃት መሆኑን ነው። እሳቸው ባይገልጹትም ኤርትራ ከኢሳያስ በኋላ እንዴት ማስኬድ እንደሚቻል የኢትዮጵያ መንግስት ከዓለም አቀፍ ወዳጆች ጋርና ተመሳሳይ የፖለቲካ አቋም ካላቸው ጋር በጋራ እየሰራ መሆኑን አንዳንድ ምንጮች ይጠቁማሉ። አቶ በረከት ጦርነት ከተነሳ አስመራ ብቻ ገብቶ የሚቆም አይደለም ይላሉ። ኤርትራን በብዙ የሚያከስር ይሆናል። ዩክሬን ለሩሲያ መሬት እንደሰጠችው ካርታ ለዋጭ ይሆናል በማለትም ተናግረዋል። ኢህአዴግ አደጋ ላይ ነው ያለው፣ የማገገሚያውም የመጠገኒያውም ጊዜ ያልፎበታል ይላሉ። ስለ ብልጽግናም አንስተዋል። ብልጽግና ለአቶ ልደቱ ኢህአዴግን ያክል ለአቶ ልደቱ ትኩረት እንደማይሰጠው ተናግረዋል። ብልጽግና አቶ ልደቱን ለሚያደርጋቸው ማናቸውም እንቅስቃሴ ስጋት እንደማይገባውም ገልጸዋል። ስለ ጁሃርም አነሳስተዋል። ጁሃር መሐመድ ከተጠቀሙበት ከተጫወቱበት
ብልጽግና ጁሃርን እንደ ህዝብ ግንኙነት እንደተጠቀሙበት የገለጹት አቶ በረከት ጁሃር ይህ ሳይገባው ብቻውን ሁሉንም ጉዳይ እንደተቆጣጠረ በማመን ራሱ በሰራው ተራራ ላይ ወጣ። በመጨረሻም ከዛ ወርዶ ራሱን እስር ቤት አገኘው። ከ5 እና 6 ዓመት በፊት አስተባባሪው ጁሃር መሐመድ ብቻ እንደነበር የተናገሩት አቶ በረከት ጁሃር ዛሬም ልክ እንደ በፊቱ ተጽዕኖ የሚፈጥረው እሱ ብቻ ይመስለዋል፣ እውነታው ግን ሌላ ነው ብለዋል። ጁሃርን ብቻ ለመስማት ስልካቸውን የሚጎረግሩ ነበሩ። ዛሬ ግን ቁጥር ስፍር የሌላቸው ተናጋሪዎች መኖራቸው ጁሃርን ዛሬ ድረስ የገባው የማይመስላቸው ዛሬም እዛው ድሮ ሰፈሩ ነው በማለትም ነው የገለጹት። ይመቻችሁ።